ሰላም ጤና ይስጥልኝ የተከበራችሁ ይህ ቅን ዜና ነው። በዚህ ቻናላችን ቅን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉ እያለን የዕለቱን ቅን መረጃዎች ወደ እናንተ በቅንነት ማድረሳችን እንቀጥላለን። የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን ይፋ ተደረገ። የ2017 የትምህርት ዘመን ኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ የ12ኛ ክፍል ፈተና የሚሰጥበት መርሃ ግብር ይፋ ተደርጓል። የትምህርት ምዘናና ፈተናዎች አገልግሎት ይፋ ባደረገው መርሃ ግብር ፈተናው ከሰኔ 23 2017 ዓ.ም ጀምሮ እስከ ሐምሌ 8 2017 ዓ.ም ድረስ የሚሰጥ ይሆናል። በወረቀት የሚፈተኑ የተፈጥሮ ሳይንስ ተፈታኞች ሰኔ 21 እና 22 2017 ዓ.ም እንዲሁም የማህበራዊ ሳይንስ ተፈታኞች ሰኔ 29 እና 30 2017 ዓ.ም ወደሚፈተኑበት ዩኒቨርሲቲ የሚገቡ ይሆናል። በበይነ መረብ የሚፈተኑ ተፈታኞች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ መሆኑ ተገልጿል። የፈተናው ይዘት በተማሪው መጽሐፍ ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሰረት አድርጎ ተገቢ የሆኑ አጋዥ መጽሐፍትን ለበለጠ እውቀትና መረዳት በመጠቀም እንዲዘጋጅ አገልግሎቱ ጥሪውን አስተላልፏል። በፈተና ወቅት ለፈተና ስርቆትና ኩረጃ የሚውሉ ማንኛውንም ቁሳቁሶች መጠቀም የተከለከለ ነውም ተብሏል። መረጃው ከትምህርትና ምዘና ፈተናዎች አገልግሎት የተሰጠ ነው። የኢትዮጵያ መንግስት በስደተኞች የጥገኝነት ጥያቄ አወሳሰን ሂደት የይግባኝ ሰሚ ምክር ቤት አቋቁሟል። የስደተኞች ቅሬታ ይግባኝ ሰሚ ምክር ቤት አባላት ከስደተኞችና ተመላሾች አገልግሎት፣ ከውጭ ጉዳይ ሚኒስቴር፣ ከፍትህ ሚኒስቴር፣ ከፌዴራል ፖሊስና ከኢሚግሬሽን እና ዜግነት አገልግሎት እንደሚውጣጡ የስደትና ተመላሾች አገልግሎት ዛሬ ባሰራጨው መረጃ አስታውቋል። በኢትዮጵያ የተመድ ስደተኞች ከፍተኛ ኮሚሽን ቢሮ በይግባኝ ሰሚ ምክር ቤት የታዛቢነት መቀመጫ ይኖረዋልም ተብሏል። የትግራይ ክልል ፖሊስ ሚያዝያ 29 በቁጥጥር ስር አውሎት የነበረውንና የደብረጽዮን ገብረ ሚካኤል የህወሓት ክንፍ ቀንደኛ ደጋፊ የሆነው ብርሃነ ገብረ ጊዮርጊስ የተባለ ግለሰብ ከአቅም በላይ በሆነ ጫና ለመፍታት ተገድጃለሁ ሲል በማህበራዊ ትስስር ገጹ አስታውቋል። የክልሉ ፖሊስ አላስፈላጊ ችግሮች እንዳይፈጠር ሲል በግለሰቡ ላይ የጀመረውን ምርመራ ማቋረጡን ገልጧል። ግለሰቡ በቁጥጥር ስር የዋለው ከኤርትራዊ ማህበረሰብ አንቂ አወል ሰኢድ ጋር በዛላምበሳ ከተማ ተገናኝቶ መወያየቱን የሚያሳይ ቪዲዮ ከተሰራጨ በኋላ ነበር። የክልሉ ጊዜያዊ አስተዳደር ከመሰረታዊ መርሆች ባፈነገጠ መልኩ ማናቸውንም የውጭ ግንኙነቶች ማድረግ ትግራይን መንግስት አልባ የሚያደርግ አደገኛ አካሄድ ነው የሚል የማንም ግለሰብ ወይም ቡድን ስም ያልተጠቀሰበት መግለጫ ትናንት አውጥቶ እንደነበርም አይዘነጋም። በኢትዮጵያ የዲኤችኤል ቅርንጫፍ ኩባንያ ከ100 በላይ የሚሆኑ ሰራተኞች ከትላንት ጀምሮ የስራ ማቆም አድማ ማድረጋቸውን ተዘግቧል። ሰራተኞቹ የስራ ማቆም አድማ ያደረጉት ኩባንያው የኑሮ ውድነቱን ያገናዘበ ክፍያ ስለማይከፍላቸው መሆኑን የኩባንያው ሰራተኞች ማህበር ሊቀመንበር ጥላሁን ታደሰ መናገራቸውን ዘገባው ጠቅሷል። ኩባንያው ለአመራሮቹ ብቻ በቅርቡ የደሞዝ ጭማሪ አድርጓል ተብሏል። የትራንስፖርትና መገናኛ ሰራተኛ ማህበር ፌዴሬሽን ጉዳዩ ለዓለም አቀፉ የትራንስፖርት ፌዴሬሽን አሳውቂያለሁ ማለቱን ዘገባው ጠቅሷል። የሳፋሪኮም ኢትዮጵያ ኩባንያ ለኬንያው ሳፋሪኮም የዘንድሮ ገቢ 10 በመቶውን ድርሻ ማበርከቱን የኬንያው ሳፋሪኮም ኩባንያ ዛሬ አስታውቋል። የኬንያው ሳፋሪኮም ኩባንያ በመጋቢት መጨረሻ በተጠናቀቀው የበጀት ዓመቱ $3 ቢሊዮን ገቢ በማግኘት በታሪኩ ከፍተኛውን ትርፍ ማስመዝገቡን ገልጧል። አጠቃላይ የዘንድሮ ገቢ በ11.2 ማደጉን የገለጠው ኩባንያው የተጣራ ትርፉ በ10.8 በመቶ ማደጉን ጠቅሷል። ሳፋሪኮም ኢትዮጵያ ከአውሮፓውያኑ 2027 በፊት ወጪውን ሸፍኖ ትርፋማ መሆን እንደሚጀምር ተገልጿል። የሳፋሪኮም ኢትዮጵያ ደንበኞች ብዛትም 8.8 ሚሊዮን ደርሷል ተብሏል። በመጨረሻም የአምነስቲ ኢንተርናሽናል አውዳሚ የሆኑ አዳዲስ የቻይና ቦምቦች የተመድ የጸጥታው ምክር ቤት ማዕቀብ በተላለፈ ሁኔታ በሱዳኑ ጦርነት ጥቅም ላይ እንደዋሉ በምርመራ አረጋግጫለሁ ብሏል። በሱዳን ፈጥኖ ደራሽ ኃይል እጅ ውስጥ የገቡትና ከሱዳን በፊት በየትኛውም ጦርነት ጥቅም ላይ አልዋሉም የተባለው የቻይና ሰራሽ ቦምቦች ቻይና ለተባበሩት አረብ ኤሚሬቶች የሸጠቻቸው እንደሆኑ አምነስቲ አስታውቋል። የተመድ የጸጥታው ምክር ቤት በዳርፉር ላይ የጣለውን የጦር መሳሪያ ማዕቀብ በመላው ሱዳን ላይ እንዲተገበር የጠየቀው አምነስቲ ኤሚሬቶች ለፈጥኖ ደራሹ ቡድን ጦር መሳሪያ መላክ በአስቸኳይ እስክታቆም ድረስ ማንም ሀገር የጦር መሳሪያ እንዳይሸጥ ጠይቋል። ቻይናም የጦር መሳሪያዎቿ በሱዳኑ ጦርነት ጥቅም ላይ እንዳይውሉ የሚያስችሉ አፋጣኝ እርምጃዎችን እንድትወስድ ድርጅቱ ጥሪ አድርጓል። ሰላም